የተጨመረበት አርቲፊሻል ነገሮች የሉም። እኔ ደግሞ እንደዚህ አይነት ነገር የሚያስመስል ነገር አልወድም። እድለኛ ነኝ አንተን በማወቄ በእውነት በጣም እንደዛ ቢያደርግ ኖሮ የዛን ዕለት ነበር የምፋታው። አልፈልግም። አንድ ትንሽ ልጅ የማይጠበቅ የ60 እና የ70 ዓመት እድሜ የያዘ ሰው ጭንቅላት ነው ያስከው። በጣም የሚገርም ነው በእውነት በጣም በቃ ዓርብ ዕለት የሚገርምሽ ዓርብ ዕለት ተገናኘን። በቃ ይሄ ሁሉ አንድ ቀን ውስጥ ተካሄደ። አላመንኩም። ብቻ የሚሰማኝን ለመናገር ወደ ኋላ አይደለም። ከኔ ከፋው አይደለም እንዳይከፋው እጠነቀቃለሁ። ሁሉ ደሞዝ ጠጨቀኝ እና የዛን ጊዜ ለምን ብቻ እንትን አላልኩም፣ ነገርኩት። ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው! አይ ድፍረትም አይደለም። አይኑ ላይ ይታይሻል። አባቱን ያስታወሰ መሰለኝ። የሚገርም ቀን ነው። እንደምትመለከቱት ፋፍሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝተዋል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። እስቲ ቶሚማን ናፒሊ ባላ ሊመጣ ነው እርግጠኛ ነኝ። ሳተን ለራሱ አይገርምም። ይቅርታ አድርጉን እንግዲህ ቁርስ አልበላና ያው ፕሮግራሙ በጣም አሪፍ ነበር። በመሳተፌ ደስ ብሎኛል። ያው እስከዛሬ ካየዋቸው ነገሮች ኢትዮጵያን በጣም ከፍ ያደርጋል የምለው አንዱ ትልቅ ፕላን ኢቨንት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ አመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ዛሬ የምንገኘው በአዶኒ ፐርስ ሪላይዝ ላይ ነው የምንገኘው። ይህም ደግሞ ፕሮግራም ደግሞ የተለያዩ ሀገራት ላይ እየሄደ ሞቲቬት ለማድረግና ወጣቱን ለማበረታታት ያዘጋጀው የራሱ ፕላትፎርም አለ። ሁለተኛ ነገር በራስ አለመተማመን ነው። አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማርን እነሱን ከቀየርን ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። እና ከዚህ ከአዲስ አበባ ይጀምርና ሌሎች የክልል ከተሞችንም እየሄደ ወጣቶች እንዲበረቱ፣ እንዲጠነክሩ ባላቸው ዓላማ ቆርጠው እንዲነሱና ጠንካራና ሀገር ወዳድ ወጣትን ለማፍራት የበኩሉን አስተዋጽኦ እያደረገ ያለ ልጅ ነው። የአፍሮ ሀብ ዓላማ ምንድን ነው? እኔ ስለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ሆፕፉሊ እንዳኑት ከሆነ ትልልቅ አፍሪካን ቲክቶከሮችን፣ ዩቲዩበሮችን እንዲሁም ደግሞ አሾ ስፒድ ሲሉ ሰምቻለሁ። እነሱን ማምጣት ማለት ኢትዮጵያን በጣም በብዙ ፐርሰንት ነው ሀገሯን ከፍ የሚያደርጋት። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። እንዲሁም ደግሞ ሀገራችን በጣም ቱሪስት ያስፈልጋታል። ለቱሪስቶች ምን ያህል ሀገራችን ሴፍ እንደሆነች እንደምታምር ባህል እንዳለን የሚያሳይ አይነት ኢቨንት ነገር ነው። ሶስቲ ሆፕፉሊ በጣም አሪፍ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ከጎኑ ላችሁ አግዙት፣ ሳፖርት አድርጉት። ስፔሻሊ ደግሞ ትልልቅ አቅም ያላችሁ ሰዎች ፑሽ ብታረጉት። በጣም ብዙ ሀሳብ፣ በጣም ብዙ አይዲያ ያለው ልጅ ነው። ፕሮግራሙ ስግጥ ፍምስ የሚል ፕሮግራም ነው። ያው መሰገጥ ማለት ሰርተ ጠንክረህ ባለ ሙያ ላይ ራስን አበርትተህ የተሻለ ሰው እንድትሆን የሚያስችል ፕላትፎርም ኮንሴፕት ነው። ሀገራችን ሰላም ሲሆን እንወዳቸዋለን። ቴንክ ዩ ሶ ማች